ዛሬ ተመካክረን የሰራነው ስራ በጥቂቱም ቢሆን ግቡን አግኝቷል አላገኘም? አጥማጭውን ዘመን አስቆርጦት አንገቱን አስቆርጦት በአጥማጭው ቀን አንተ ስትዘምር ትውላለህ። ጎንደር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማኅፀን ናት። ስላሴ የሚሸከም ኢያሱ ገነነ ለአራቱ ኪሩቤል አምስተኛ ሆነ የተባለ የሚባል አንድ እግዚአብሔር ብቻ ያለ
ሁላችሁም አንዴ በያላችሁበት ትምህርተ መስቀል እስኪስሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ ሰዓት ያደረሰን የአባቶቻችን አምላክ የእኛም አምላክ የወረበል እግዚአብሔር ንጽሕት ቅድስት ክብርት ከሆነች እናቱ እንዲሁም ከቅዱሳን ባለሟሎች ጋር ሁሉ ለዘላለም የተመሰገነ የተባረከ ይሁን። ለእናንተም እንደሚገባችሁ በቅድሚያ ሊቀ ኅሩያን አባታችን ቆሞስ አባ ዮሴፍ ደስታ የሀገረ ስብከታችን ስራ አስኪያጅ፣ ሊቀ ሥልጣናት ይቅርታ፣ ሊቃውንተ ቤተክርስቲያን አባቶቼ፣ እህቶቼ፣ ወንድሞቼ በእግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንኳን ለዚህች ዕለት በሰላም አደረሰን አደረሳችሁ። እንግዲህ በእግዚአብሔር መልካም ፈቃድ እስከዚህ ሰዓት ደርሰናል። የጎንደር ክብሯ፣ የጎንደር ልዕልናዋ፣ የጎንደር ውበቷ ይሄ ነውና ሰዓት ለመቆጠብ ያክል አጠር ያሉ አንድ ሁለት መልእክቶች ይኖሩናል። ለአባቶቻችን እንደምታውቋት ጎንደር ስሟ ገናና ነው፣ ግን ደግሞ በስም ብቻ ወደ መሆን እየተቀየረች መጥታለች እና የግድ ያን አስመልክቶ መልእክት ይኖረናል። ስም ብቻ ዋጋ የለው። በስም ብቻ ከሆነ አንድ ነገር እንጠይቃችሁ። ለምሳሌ የውሃ እናት ሲባል ሰምታችሁ ታውቃላችሁ? ታውቃላችሁ? የምን እናት? የውሃ እናት። ግን ውሃን ወልዳለች እንዴ? ወልዳለች? ውሃን አልወለደች። ስሙን ግን ተሸክሟለች። አይገርም? ስም ብቻ ተሸክሞ መኖር ዋጋ የለው። ሶቻለ
አባ ጨጓሬ የሚባል ሰምታችሁ ታውቃላችሁ? አባ ነው ደግሞ ምንድን ነው? ጨጓሬ ነው። መቼ የመነኮሰ መንኩሳል አልመነኮሰ። ስለዚህ ጎንደር የሊቃውንቱ ሀገር፣ ጎንደር ብዙ ስም አለ፣ ግን ስማችን እና ግብራችን ትክክል ይላል። ከዚህ አንጻር አሁን የሚታዩ ከጥንት ያልነበሩ ነገሮች ስላሉ እነዚያን ነገሮች ሁሉ በተመለከተ አባቶቻችን መልእክት ያስተላልፋሉ። በአጭር ደቂቃ ለ10 ደቂቃ ብቻ የኔታ ጽጌ የቀዳሚ አድባራት አበራ ቅዱስ ጊዮርጊስ የስብከተ ወንጌል ኃላፊ ናቸው። የአዲስ ኪዳን፣ የብሉይ ኪዳን፣ የሊቃውንት በአጭር ቋንቋ የመጻሕፍት ተርጓሚ የአቋቋም መምህር ናቸው። የቅኔ መምህር ናቸው። ቀጥታ ለእርሳቸው 10 ደቂቃ ሰጥና በመጨረሻ ደግሞ አባታችን ቃለ ምዕዳን መልእክታቸውን ሁሉ አስተላልፈው እንለያያለን። ቀጥታ ወደ መምህር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማያት ሳይዘረጉ ነፋሳት ሳይነፍሱ ብርሃናት በዚህ ዓለም ሳይመላለሱ የነበረ ዛሬም ያለ ነገም ዓለማትን አሳልፎ በራሱ ዓለምነት ጸንቶ የሚኖር ቸሩ እግዚአብሔር አምላካችን ይህችን ቀን ባርኮ ቀድሶ ስለሰጠን ክብር ምስጋና ይድረሰው። የእግዚአብሔር እናቱ የመለኮት አዳራሹ ወላዲተ አምላክ ድንግል ማርያም እግዚአብሔርን የወለደችልን ናትና ክብር ምስጋና ለእርሷ ይሁን። ሊቀ ሥልጣናት ቆሞስ አባ ዮሴፍ ደስታ የሀገረ ስብከታችን ዋና ስራ አስኪያጅ እና ክቡራን መምህራን በዚህ በቀኝም በግራም በቤትም በኋላ የተሰባሰባችሁ ወንዶችም ሴቶችም ዘማሪያንና ዘማሪያት ሁላችሁም ኢትዮጵያውያንና ኦርቶዶክሳውያን እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አላችሁ? ቸሩ እግዚአብሔር ይመስገን ብለን እንድናመሰግነው ሌላውን ነገር በምስጋና ስለቀየረልን እልል ብላችሁ አንድ ጊዜ እግዚአብሔር እናመስግን። አንድ ቃል ብቻ ልናገር ከሰዓት አንጻር። አሁን በጣም ደስ ብሎኛል። የሰባችሁ ነው የሆነ ጣዖት ተሰውሯል ማለት ነው። መኑዛ ያስተቀር ያለ ጽድቅ ምስለ ኃጢአት ጽድቅን ከኃጢአት ጋር አንድ የሚያደርጋት ማን ነው? ወመኑ ዘይደምር ወደ ብርሃን ምስለ ጽልመት ብርሃንን ከጨለማ ጋር ምን ኅብረት አለው? ይሄው ጨለማ እየመጣ ነው፣ ብርሃኑ ይሄዳል። ብርሃን ሲመጣ ጨለማ ይሄዳል። ጨለማና ብርሃን ከአንድ ቤት አይሄዱም። ጨለማ የብርሃን ጠላት ነው። ብርሃን የጨለማ ጠላት ነው። ዘፈን የመዝሙር ጠላት ነው። መዝሙር የዘፈን ጠላት ነው። ዘፈን ጨለማ ነው። መዝሙር ምን ነው? ብርሃናትን ምን መዝሙር ምን ነው? ብርሃን ዘሰደዶ ለጽልመት ጨለማን ያባረረው ብርሃን ይሉሃል። የቅዱስ ያሬድ ዜማ ነው። ኢትዮጵያ ሰማይና ምድር የተገናኘላት የኪሩቤልን ዜማ ከዓለም በተለየ መልኩ በምድር የምታዜም የሱራፌልን ዜማ በምድር በሥጋውያን አንደበት የምታዜም ሥጋውያን ኪሩቤል ያሏት፣ ሥጋውያን ሱራፌል ያሏት፣ የሚዳሰሱ የማይዳሰስ ዜማ ያላቸው ሰማይ ሳንሄድ ሰማይን የሚያሳዩ ሊቃውንት ያሉን፣ ከበሮ ያለን፣ በገና ያለን፣ ጸናጽል ያለን፣ ግዕዝ ዜማ ያለን፣ ዕዝል ዜማ ያለን፣ አራራይ ያለን፣ ቅኔ ያለን አይደለንም እንዴ? አይደለንም እንዴ? እስኪ ጠይቃችሁ ኢሮብላውያን የእግዚአብሔርን ታቦት ማርከው ወሰዱና ዳጎን የሚባል ጣዖት ነበራቸው። ታቦቲቱን በውስጥ ዳጎንን በላይ ከአንድ ቤት አስቀመጧቸው። ያን ጊዜ የእግዚአብሔር ታቦት ምን አደረገች? ወንድሜ ጣዖትና ታቦት ከአንድ ቤት አያድርም አለችና ዳጎንን ገለበጠችው። አየው፣ እየሰማ ነው። ዳጎን ጣዖት ነው። ጭፈራ ጣዖት ነው። ዳንስ ጣዖት ነው። ዘፈን ጣዖት ነው። ኢሰራቅያን ሌቦችም ሁነው
ወኢታጋልያን ቀማኞችም ይሆኑ ወኢጣሊያን ተሳዳቢዎችም ይሆኑ ዘፋኞችም ይሆኑ የእግዚአብሔር መንግሥት ንገሩኝ ምን አይሉም አይወርሱም። ቤተ ክርስቲያን ዘመን የላትም። ምን አታ ጎንደር ያቋቋም የሚባል አታውቁም እንዴ? ሳንኳ አቋቋም አታውቁም እንዴ? ተኪል አቋቋም የተባለ መዝሙር አታውቁም እንዴ? ኢትዮጵያ በተለይ ጎንደር እያንዳንዱ ደብር የራሱ ልዩ ልዩ የዜማ ስልት ያለው የቤት የሚባል መዝሙር ያለው የክብረ ዮሐንስ ሀገር ሥላሴ የሚሸከም ኢያሱ ገነነ ለአራቱ ኪሩቤል አምስተኛ ሆነ የተባለ የንጉሡ የካህኑ ሀገር አይደለችም እንዴ? ዘመን እንዴት የምናከብረው በዓል ቅዱስ በዓል ንጹሕ በዓል ነው፣ ክቡር በዓል ነው። በቅዱሱ ላይ ርኩስ ነገር መጨመር ይቻላልን? ይቻላል እንዴ? አይቻልም። ልብ እናድርግ። ይሄ በዓል የነቢያት በዓል ነው። ይሄ ነቢይ በዓል የሐዋርያት በዓል ነው። ይህ በዓል የጻድቃን የሰማዕታት በዓል ነው። በበዓሉ ላይ ስትዘምር ስትዘፍን ሙሴ ዘፋኝ ነው እያልክ ነው። ኢያሱ ዘፋኝ ነው እያልክ ነው። ዳዊት ዘፋኝ ነው እያልክ ነው። ንስሩ መዝሙረ ወሀቡ ከበሮውን አንሱ፣ በገናውን ምቱ፣ ሰብሕዎ ለእግዚአብሔር በቅዱሳኑ እግዚአብሔርን በቅዱሳኑ አመስግኑት። ሰብሕዎ ለእግዚአብሔር ሰብሕዎ በጸናጽል አመስግኑት። ሰብሕዎ ለእግዚአብሔር እግዚአብሔርን በመዝሙርና በመሰንቆ በጸናጽል በከበሮ ብሎ ምን ይላል? ንገሩኝ ብሎ ምን ይላል? አመስግኑት። ኦርቶዶክሳውያን የሰንበት ተማሪዎች ዘማሪያን አስተውሉ፣ እናስተውሉ። ባህላችን፣ ሃይማኖታዊ ባህላችን፣ ትውፊታችን፣ ስርዓታችን፣ ሕጋችን፣ ቀኖናችን የምናስከብር እኛ ነን። በእጃችን ነው። ገደልነው፣ አዳነው፣ አጠፋነው፣ አለማነው፣ ነቀልነው፣ ተከልነው፣ አነጽነው፣ አፈረስነው እኛ ነን። እነማን ነን? ከዚህ በኋላ ጎንደር ላይ ጭፈራ የለም። እኛ ታውቃለህ፣ አዶናይ የሚባል አንድ እግዚአብሔር ብቻ ነው ያለን። ሶማሊያ ቢቅርታሽ እውነቱ አዶናይ ተብሎ ሰው በዚህ ስም አይጠራም። እናውቀዋለን። ጨፋሪ መምጣት ይችላል። ኦርቶዶክሳዊ ሙዚቀኛ መምጣት ይችላል። በዓሉን ገልጦ ግን የሙዚቃ የኮንሰርት ቀን ማስመሰል ወንጀል ነው፣ ክደት ነው፣ ምንፍቅና ነው። አንድ አዶናይ ነው ያለን፣ አንድ ዜማ ነው ያለን፣ አንድ ቅዳሴ ነው ያለን፣ አንድ መዝሙር ነው ያለን። እግዚአብሔር በሚከብርበት በዓል ላይ እንዴት የሙዚቃ ኮንሰርት ታካሂድበታለህ? አንተ እንዴት ዳንስ ታካሂድበታለህ? እንዴት ጭፈራ ታካሂድበታለህ? እንዴት የሴቶችና የወንዶች የሙዚቃ ውዝዋዜ ያሽን እያልክ ትጨፍርበታለህ? በእግዚአብሔር በዓል ላይ ሊቅ የለም ጎንደር፣ አባት የለም ጎንደር፣ ሕግ የለም እንዴ ጎንደር፣ ስርዓት የለም እንዴ ጎንደር? ልብና ይሄ ነገር ከዚህ በኋላ ጎንደር አይደገም። ይደገማል አይደገም ካላችሁ አንድ ጊዜ ሲል እንበሩለት የሰንበት ትምህርት ቤት ጭምር ማህበረ ቅዱሳን ሌሎችም ማህበራት ይህን ነገር ካላስተካከላችሁ እንደሌላችሁ ቁጠሩት። እንደሌላችሁ ምን ነካ? በሃይማኖት አንደኛ የተባለችው ሀገር በቅዱስ ባለ በሰሃን አንደኛችሁ ላይ ሌሎቹ ከተማዎች ላይ እኮ መዝሙር ነው የዋለ። እናውቃለን። እናቶቻችን በገጠር እኮ አንዳንድ ዘፈን መዝሙር የመሰለ ዘፈን አላቸው። አንተ ግን ለክርስቶስ ሊዘምር መጠጠር አይኗን መጥሷን ስትቱላለ እንደ ለሴቷ አይ ለሴቷ ዳሌ ለሴቷ ቦርጭ ስትዘምር ትውላለች። ስለ ክርስቶስ አይኖች፣ ስለ ክርስቶስ እግሮች፣ ስለ ክርስቶስ መከራ፣ ስለ ክርስቶስ ጥምቀት አስተምር ተባልክ እንጂ ስለ ሴት ልጅ ጭራ ሊዘምር ነው የመጣው ብለዋል። እነዚያ ነው የመጣችሁ። እነዚያ የመጣለ ክርስቶስን ልታመልኩ ነው የመጣችሁ አይደለም። አምልኮት ላይ ዘመን ዳንሴን ጭፈራዬን ልብና
መልእክቴ ሌንታሌ ዋናው መልእክት ያስ እንደመመር ግን ከዚህ በኋላ ይኸው ለጭፈራም ለዳንስ ለሙዚቃ ጎንደር ለጥምቀት ሂድ ብለህ የምትመጣ ዘፋኝ ለራስህ አስብ። እየሰማችሁ ነው? ለራስህ እኛ ኦርቶዶክሳዊ ወጣቶችን እናስተምራለን። መዝሙር ሊዘምር መምጣት ትችላለህ። ልትሰግድ መምጣት ትችላለህ። ልታስቀድስ መምጣት ትችላለህ። ልታዜም መምጣት ትችላለህ። ቅኔ ልትቀድ መምጣት ትችላለህ። የጥምቀት ልትገድስ ግን መምጣት አትችልም። አይቻልም። ይሄ መቼም አይደገምም። ስለዚህ ኦርቶዶክሳውያን ዛሬ ተመካክረን የሰራነው ስራ በጥቂቱም ቢሆን ግቡን አግኝቷል አላገኘም? አሁን ደግሞ አባታችን መጥተዋል። በጣም ነው ዘማሪያን አንድ የሶስት አድባራት ዘማሪያን ልብስ እንደለበሱ ሌሎች እንዲሁ መጣችኋል። አንችለውም ብለን ነበረ፣ ግን እግዚአብሔር ሲጨፍሩ የነበሩ ወንድሞቻችን ልብ ሰጣቸውና እንዲያው ቆም አሉ። ያው ይባሉ መዳ እየሰራችሁ ደስ አይሉ ምናት የሞሉ በዓላችሁ እኮ ተገለበጠ። በዓል እኮ ይገለበጣል። ትናንት ዜማ አልታየም። በታናናሽ ሚዲያዎች የዋለው አየ ጎንደር መሳቂያ ወደ እየተባለ ጎንደር ገናና ብቻ አይደለም፣ ስራም አለ። በነገራችን ስም ብቻ አይደለም፣ የትርጓሜ ሀገር ነው። ላይኔ ታችኔ አንድምታ ትርጓሜ ጎንደር ላይ የተተረጎመ እየሰማችሁ ነው። የአንድምታ ትርጓሜ ሀገር ናት ጎንደር። የኤስድሮስ ሀገር እኮ ናት። የተርጓሚው የክብረ ዮሐንስ የባለቅኔው የትርጓሚው ሊቅ የእነሱ ሀገር ናት። ስለዚህ ክርስቲያኑ በእኛ ዘመን ጎንደር ቅድስት ሀገሯን ርክስ አናርክስ ዘመን ያለቅሳል። ዮሐንስ መጥምቅን ያስገደለችው ማን ናት? ሲንገሩ ዘፋኝ ናት። ይኸው ደስ አሰኘችው። ሄሮድስን ዘፈነችና ምን ላድርግልሽ አላት። የዮሐንስን አንገት ቁረጥልኝ አለችው። እንዲህ አለችው። ምን እያለች መሰለ? ገባችና እንዳንተ እስክሳ እየወረደ ስንዘፍንለት ንጉሡ ሄሮድስ እንደው የመንግስት የዚህ ሰው ቢሆን እሰጥሻለሁ አለ። ሲላት እረሱን ተወው አለችው። ምን ልስጥሽ ታዲያ ሲላት የዮሐንስን አንገት ቁረጥልኝ አለች። በዘፈኗ ስለተማረከ የአጥማቂውን የዛሬውን መጥምቅ አንገቱን ያስቆረጠው ዘፈን ነው። አንተ ሞኝ አጥማቂውን ዘፈን አስቆርጦት አንገቱን አስቆርጦት በአጥማቂው ቀን አንተ ስትዘፍን ትውላለህ። እግዚአብሔር ልብ ይስጠርበው። ይህ ነገር ይደገማል። ለመምህራችን ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን። ሰምታችኋል፣ እሺ ብላችኋል፣ እልል ብላችኋል። ከእንግዲህ ሁሉም ሰው ጥምቀትን ጥምቀትን በጎንደር ወይም በጎንደር ጥምቀትን እንጂ በጎንደር ጉደር የለም። ከእንግዲህ አያችሁ፣ ሁሉም ሰው ያስቡበት። ቀጥታ ወደ አባታችን ነው የምወስዳቸው። መልካም። እስኪ ሁላችሁም እጃችሁን አውጡ። ሁላችሁም ከውስጥም ከውጭም ያላችሁ ይህ ድምፅ የሚሰማችሁ እጃችሁን አንሱና አብረን እናማተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልዑልና ገናና አምላካችን እግዚአብሔር እስከ ሰዓት ስላደረሰን በዚህ ቦታ ደግሞ አሰባስቦ ስለ ስሙ እንድንዘምር ስለፈቀደልን ይህን ታላቅ በዓል በዚህ ባማረ በተዋበ በደመቀ ሁኔታ እንድናከብረው ስለፈቀደልን የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። እንደምን ዋላችሁ? እንደምን ዋላችሁ? እንደምን ዋላችሁ? አሜን። አባታችን እግዚአብሔር አምላካችን እግዚአብሔር ለምስጋና የፈጠረን ስሙ የተመሰገነ ይሁን። እስኪ አንድ ጊዜ እልል ብላችሁ አመስግኑ። አልተሰማኝም። ዋናው ነገር ይቺ ታላቋ ጎንደር ብቻም አይደለም። ዝም ብለን ነገሩን ጠበብ አድርገን አንየው። ጎንደር ለምን ጭፈራ፣
ለምን ዳንኪራ፣ ለምን ዘፈን፣ ለምን እስክስታ በዛበት ብለው ሁሉም የቤተ ክርስቲያን ልጆች የሚመለከታቸው ሁሉ የጮሁባት፣ ያዘኑባት፣ የተቆረቆሩባት ለምንድን ነው ከተባለ ጎንደር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምልክት ናት። ምን አልኳችሁ? ምንድን ናት አልኳችሁ? ምልክት ናት። ቤተ ክርስቲያንን የምናይባት፣ ቤተ ክርስቲያንን የምንመለከትባት። በአጠቃላይ አባቶች ሲናገሩ ጎንደር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ማኅፀን ናት ይላሉ። ለምን ቢባል የመጻሕፍት ትርጓሜ መምህራን፣ የቅኔ መምህራን፣ የአቋቋም መምህራን፣ የዝማሬ መዋሥዕት መምህራን፣ የድጓ መምህራን የሚወለዱባት ለቤተ ክርስቲያን ተወልደው አድገው ለአቅመ አገልግሎት ደርሰው የሚሰጡባት ስለሆነች ጎንደር የቤተ ክርስቲያን ማኅፀን ናት ይላሉ። እስኪ በሉ ጎንደር በሉ እስኪ። የኢትዮጵያ ኦርቶዶክስ ተዋሕዶ ምንድን ናት? ምንድን ናት? ምንድን ናት? ታዲያ ይቺ ማኅፀን መልካም የሆነውን ማፍራት ማስገኘት መጽነስ አለባት እንጂ መልካም ያልሆነው መጽነስ የለባትም። መልካም ያልሆነው ከዚህ ከተጸነሰ ሲያድግ ለአቅም ለአገልግሎት ሲደርስ መጥፎ ነገሩ ይሄዳል እና ለዚያ ነው እንጂ ወገኖች፣ ከጎንደር ውጭ የመጣችሁም ካላችሁ ካያችሁ የኔታ ጽጌ ስላላየን ካልሆነ በቀር ትናንት አዲስ አበባን የተከታተየ ነበር። ከመስቀል አደባባይ ድረስ እስከ ሜክሲኮ ከስኬተሞች ከመስቀል አደባባይ እስከ ሜክሲኮ ድረስ የተከታተየዋለሁ። ስሙ እንኳን ሄዶ መይሰው ካሳ አባታጠቅ እኔ ገሌ አሳምነው ጽጌ ምናምን ጀግኖቻችን እናከብራለን፣ እንወዳለን። ነገር ግን ጀግኖች የተባሉት ለኢትዮጵያ ዋጋ የከፈሉት ጥምቀትን የሚሸፍኑ ከሆነ፣ መስቀልን የሚሸፍኑ ከሆነ፣ አገልግሎትን የሚሸፍኑ ከሆነ ጥሩ አይደለም። ጎንደር ላይ የጸና ግን ለምንድን ነው የሚባል ማኅፀን ስለሆነች። እኔ ትናንት ቀልቤ ጊዮርጊስ የነበራችሁ ካላችሁ አላችሁ፣ የሌላችሁ ካላችሁ ዛሬ አብረን አንድ ቃል እንልና አሁን እየጨረስን ነው። ቃል ላስገባችሁ ስለሆነ ሁለት እጃችሁን ከፍ አድርጉት። ሁላችሁ ከፍ አድርጉት። ሐዋርያው ጳውሎስ እንዲህ ይለናል። አብረን ቃሉን እንልና እኛ ደግሞ ቃል እንገባለን። እናንተ በሉ እስኪ የእግዚአብሔር ሕንፃ ናችሁ፣ የእግዚአብሔር ቤት ናችሁ። እናንተ የእግዚአብሔር ቤት ናችሁ። እናንተ የእግዚአብሔር እርሻ ናችሁ። እናንተ የእግዚአብሔር እርሻ ናችሁ። ምን አለን? እናንተ የማን ቤት ናችሁ? እናንተ የማን እርሻ ናችሁ? ከቤቱ የሚያድር ማን ነው? ማን ነው ከቤቱ የሚያድር? ባለቤት ነው። ቤቱን የሰራ፣ ቤቱን የገነባ፣ ቤቱን ያነጸ፣ ለቤቱ የደከመ አካል በቤቱ የማደር ሙሉ መብት አለው። የቤቱ ባለቤት የፈቀደለት ብቻ የቤቱ ባለቤት ዘመድ፣ ወገን፣ ቤተሰብ የሆነ ለቤቱ ባለቤት ቅርብ የሆነ የቤቱ ባለቤት የፈቀደለት በቤቱ ያድራል። የቤቱ ባለቤት ያልፈቀደለት ግን ከቤቱ ያድርም። የቤቱ ባለቤት ወጥቶ ሌላ ካደረበት የቤቱ ባለቤት የደከመው ድካም የለፋው ልፋት ከንቱ ሆነ ማለት ነው። እኛ ኦርቶዶክሳውያን የእግዚአብሔር ቤት ነን። የማን ቤት ነን? የማን ቤት ነን? የማን ቤት ነን? ስለዚህ እግዚአብሔር በእኛ ላይ ሊያድር ይገባል። መዝሙር ከዘመርን እግዚአብሔር ያድርብናል። ዝማሬ ካቀረብን እግዚአብሔር ያድርብናል። ወደ ጭፈራ፣ ወደ ዳንኪራ፣ ወደ ዳንስ፣ ወደ ዘፈን፣ ወደ አልተፈለገ ነገር ከሄድን ግን እግዚአብሔር ይወጣና አጋንንት በእኛ ላይ ያድራሉ። እኔ በውስጡ ሁላችሁ የእግዚአብሔር ቤት ነኝ። እኔ የእግዚአብሔር ቤት ነኝ። ከዝማሬ በቀር ከምስጋና በቀር እግዚአብሔር ከማምለክ በቀር ለጭፈራ በሩጅ ለጭፈራ፣ ለዳንኪራ፣ ለዘፈን፣ ላስረሽ ምችው ራሴን አላስገዛም። ታስገዛላችሁ? ታስገዛላችሁ? በምስግለቱ የማን ቤት ናችሁ? የማን ቤት ናችሁ? ዘፈን የማን ነው? ዘፈን የማን ነው? ጭፈራ የማን ነው? ዳንኪራ የማን ነው? ቀረርቶ የማን ነው? እናንተ
የማን ቤት ናችሁ? በእናንተ ውስጥ ማን ይደር? በእናንተ ውስጥ ማን ይደር? በምን ትዘጋጃላችሁ? በመዝሙር። በምን ትዘጋጃላችሁ? በምን ትዘጋጃላችሁ? በመዝሙር፣ በምስጋና፣ በቅኔ፣ በእልልታ፣ በሽብሸባ ትዘጋጃላችሁ። እንደ ነቢየ እግዚአብሔር ቅዱስ ዳዊት ብላችሁ አመስግኑት። መሆን የለብንም። ሁለተኛውን ደግሞ እኔ በሩሲ የእግዚአብሔር እርሻ ነኝ። የማን እርሻ ነኝ? የማን እርሻ ነኝ? ገበሬ ካረሰ በኋላ ከጎለጎለ በኋላ ዘር የጌታ አምላክ የተገለጸበት ምንኛ ታደለ የኒቆዲሞስ ዛሬም ጊዜ በሰርገኞች በረከት ፈሰሰ በአንዳችን ዘገሊላ ዘገሊላ በዚያ Michael,
Thank you.
Thank you.